አሁን የምንገባበት ቦታ ሞባይል ስልክ አይሰራም፣ ኢንተርኔት አይሰራም፣ ጂፒኤስ አይሰራም፣ ሬዲዮ አይሰራም፣ ቴሌቪዥን አይሰራም። እንደው ሰርቶላችሁ እነዚህን ስትጠቀሙ እንኳን ብትገኙ ወንጀል ነው። ወዲያው በፖሊስ በቁጥጥር ስር ትውላላችሁ። ለመሆኑ እነዚህ ሁሉ መገናኛ ነገሮች የማይሰሩበት እዛ ውስጥስ የሚኖረው ማህበረሰብ ምን አይነት ነው? በጣም አስገራሚ ነው። ከዚህ ቀደም እንግዲህ እንደነ አሚሽ ያሉ ራሳቸውን ያገለሉ ቴክኖሎጂ የማይወዱ ሰዎች አይተናል። ይህ ቦታ ግን ቀጥሎ የምናየው ቦታ ግን በእውነት የተለየ በጣም የሚያስገርም ነው። ያለሁት እንግዲህ የአሜሪካዋ ምዕራባዊ ቨርጂኒያ ወይም ዌስት ቨርጂኒያ በሚባለው የአሜሪካ ግዛት ውስጥ የሚገኝ አንድ ሚስጥራዊ የአሜሪካ መንግስት መንደር ሲሆን በዛ ውስጥም የሚኖሩ ሰዎች ደግሞ በጣም የተለዩ ናቸው። እንግዲህ መንገድ ዳር ነው እየቀረጽኩ ያለሁት። ስለዚህ አሁን ወደዚች መንደር እንሄዳለን ማለት ነው። በጣም አስገራሚ ነገር ታያላችሁ፣ ትሰማላችሁ። አብራችሁኝ ቆዩ፣ አብራችሁኝ ተጓዙ። በመሃል አዲስ አበባ ለጋር ላይ ቅንጡ መንደር ውስጥ ዘመናዊ አፓርትመንትና የንግድ ሱቅ በ20% ቅናሽ ከ45% የባንክ አማራጭ ጋራ ከጊፍት ሪል ስቴት ለሽያጭ ቀርቧል። ለተጨማሪ መረጃ በ0955 83 83 71 ይደውሉ። ደርሻለሁ ግን በጣም ቅዝቃዜ ያለ እንደገና በረዶ ነው በጣምና ወርጄ ከተማዋን ላሳያችሁ አልቻልኩም። ኤኒዌይስ አሁን ይቺ ከተማ ያው በጣም ትልቅ ከተማ አይደለም፣ በጣም ትንሽ ከተማ ነው። ግን ከሌሎች ከተሞች በጣም ብዙ የሚለየው ነገር አለ። ኮሚኒቲ አለ፣ ነዋሪ አለ፣ ትምህርት ቤት አለ፣ ኤቭሪቲንግ አለ። ግን ምንም አይነት መገናኛ መሳሪያ የለም። ማለት ምንም አይነት ስላችሁ ኢንተርኔት እዚች ከተማ ላይ አይፈቀድም። ስልክ ጭራሽ አይሰራም። ማለት ስልክ ማለት ሞባይል ስልክ ፈጽሞ አይሰራም። እንዲሁም ደግሞ ሌሎች የመገናኛ አውታሮች ኢንተርኔት የምንላቸው ግሎባል ፖዚሽን ሲስተም የሚባለው ወይም ጂፒኤስ አቅጣጫ ጠቋሚ የለም። አሁን እኔ ራሱ የመጣሁት ይኸውላችሁ ምንም አይነት ስቆም ኮኔክሽን አሳያችኋለሁ። ምንም አይነት ኮኔክሽን ምናምን ኤቭሪቲንግ ምንም ነገር በቃ ዝግት ያለ ከተማ ነው። እንግዲህ ዋናው እንግዲህ ከተማዋ ዝግት እንድትልና እንደዚህ አይነት ምንም አይነት መገናኛ ነገር እንዳይኖር የለያት ይሄ ነው ግሪን ባንክ ኦብዘርቫቶሪ